ቪኦኤ አማርኛ ኢትዮጵያ ውስጥ ስርጭት ሲጀምር መረጃ ከመንግስት ቋት ብቻ ነበር የሚፈሰው። ኮሎኔል መንግስቱ ኃይለማርያም ስልጣን ላይ በነበሩበት ሰዓት ኢትዮጵያ በአንድ አይነት ፖለቲካ ስርዓት ውስጥ የምትተዳደርበት በዚያ ወቅት አሜሪካውያን ከኢትዮጵያ ውስጥ ጠራርገው ባስወጡበት ጊዜ ነው ቪኦኤ አማርኛ ስርጭት የጀመረው። ያን ጊዜ አሜሪካ ፕሬዝዳንት የነበሩት ጂሚ ካርተር ለፕሮፓጋንዳ በሚል ገንዘብ በመመደባቸው ቪኦኤ በአማርኛ ቋንቋ ስርጭት ጀመረ። በመገናኛ ብዙሃን ዘርፍ ተመራማሪ የሆኑት አቶ እንዳልካቸው ኃይለ ሚካኤል ቪኦኤ አማርኛ እንደ አውሮፓውያኑ ዘመን አቆጣጠር 1982 ሲቋቋም በወቅቱ አገር ውስጥ ነፃ የሆነ የመገናኛ ብዙሃን አገልግሎት ያልነበረበት እንደነበር አስታውሰው በጣም ብዙ ሰው ያዳምጠው የነበረ ሚዲያ ነው ይላሉ። በዚህ ሀሳብ የሚስማሙት አንጋፋው የቪኦኤ አማርኛ የቀድሞ ዋና አዘጋጅ ንጉሴ መንገሻ የደርግ መንግስት የአገሪቱን ፖለቲካ በሙሉ የተቆጣጠረበት ጊዜ ነበር። አንድ አይነት አስተሳሰብ፣ አንድ አይነት ቅኝት፣ አንድ አይነት የፖለቲካ ፍልስፍና አገሪቱን ሙሉ በሙሉ የሚቆጣጠርበት ጊዜ ነበር። ከቀበሌ ጀምሮ እስከ አርሶ አደር ማህበር የአገሪቱን ህይወት የሚቆጣጠርበት ጊዜ ነበር። በዚያ ወቅት ነው አማርኛ አገልግሎቱ የተከፈተው ይላሉ። ቪኦኤ አማርኛ ስርጭት በጀመረበት ወቅት በኢትዮጵያ በተለያዩ ነፍጥ ባነገቡ ኃይሎች መካከል ውጊያው ተጧጥፎ ነበረ። በዚያ ወቅት ሚዛናዊ መረጃ ማግኘት ብርቅ ነበር። መንግስት በሚቆጣጠራቸው መገናኛ ብዙሃን ከሚባለው ውጪ አማራጭ የመረጃ ምንጭ ውሱን ነበር። ከነዚህ መካከል አንዱ በመሆን የአየር ሞገዱን የተቀላቀለው ቪኦኤ አማርኛ በአጭር ጊዜ ውስጥ ተቀባይነት ማግኘቱን አቶ ንጉሴ ያስታውሳሉ። አገሪቱ ውስጥ ስላሉ አንገብጋቢ ሁኔታዎች፣ ስለ ረሃብ፣ ጦርነት፣ ስለ ደርግ መንግስት ቁጥጥርና አምባገነናዊነት፣ ስለ ስደተኞች እንዘግብ ነበረ። ስንጀምር 30 ደቂቃ ብቻ ነበር የተሰጠን። 6 ወር አልፈጀም ወደ 1 ሰዓት እንዲያድግ ተደረገ። ምክንያቱም ደግሞ በጣም አድማጭ በጉጉት ይጠብቀው ስለነበረ ነው። ዶክተር እንዳልካቸውም ይህንኑ በመጥቀስ የማይተካ ታሪካዊ አስተዋጽኦ ያደረገ ነው ይላሉ። ላለፉት 40 ዓመታት የኢትዮጵያን ፖለቲካ በቅርበት የዘገበ የሰነደ በአሜሪካ ታክስ ከፋዮች የተቋቋመ ትልቅ ድርጅት ነው ሲል ያክላል። የቪኦኤ አማርኛ መስራች ከሆኑ ጋዜጠኞች መካከል አንዱ የሆኑት አቶ ንጉሴ ለደርግ መውደቅ ቪኦኤ ትልቅ አስተዋጽኦ አድርጓል ብዬ የማምን ሰው ነኝ፣ ምክንያቱም ደርግ የሚደብቀውን ነገር ያወጣ ነበር ይላሉ። አቶ ንጉሴም ሆኑ እንዳልካቸው ስለ ቪኦኤ ሲናገሩ የሚጠቀሙት ተመሳሳይ አገላለጽ ሚዛናዊና ተአማኒነት ያለው ዘገባ ይሰራ እንደነበረ ነው። አቶ ንጉሴ ደጋግመው የቪኦኤ አማርኛ መዘጋት የሚደርሰው ጉዳት ሲናገሩ የአድማጮችን ቁጥር በመጥቀስ ነው። በነገራችን ላይ ቪኦኤ በኢትዮጵያ ብቻ ሳይሆን በአፍሪካም ሰፊ የሆነ አድማጭ ያለው ነው። በአሁኑ ጊዜ እንኳን በመላው ዓለም 380 ሚሊየን ህዝብ ነው የሚያዳምጠው። እኔ ከመልቀቄ በፊት 1/3 አድማጭ ያለው አፍሪካ ውስጥ ነበር። እኔ በጡረታ በተገለልኩበት ወቅት የዛሬ 3 ዓመት 12 ሚሊዮን የሚሆን ህዝብ በኢትዮጵያ ውስጥ በየሳምንቱ ያዳምጠው ነበር። በአማርኛ፣ በአፋን ኦሮሞና በትግርኛ ማለት ነው በድምሩ። ባለፉት 15 ዓመታት የኢትዮጵያ ፖለቲካ ማህበረሰብ ሁሉም በራሱ አቅጣጫ ብቻ የሚተምበት መሆኑን ዶክተር እንዳልካቸው ያነሳል። ታዲያ የትራምፕና የቪኦኤ ጠብ እንዴት ጀመረ? ዶናልድ ትራምፕ በቪኦኤ ላይ ቂም የቋጠሩት አሁን አይደለም። የመጀመሪያው ስልጣን ዘመናቸው ላይም ቪኦኤ በእርሳቸውና በዙሪያቸው ባሉ ሰዎች ጥርስ ውስጥ ገብቶ ነበር። ያኔ የቪኦኤን ዘገባ በተደጋጋሚ የተቹት ፕሬዝዳንቱ በአንድ ወቅት አጸያፊ ብለውት ነበር። ከዚያም የቪኦኤ እናት ኩባንያ የሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ እንዲመሩ ማይክል ኤል ፓከን ሾሙ። ማይክል ትራምፕን ይተቻሉ ያሏቸው ጋዜጠኞችን ማጥቃት፣ በኤዲቶሪያል ጉዳዮች ጣልቃ መግባት ጀመሩ። ጆ ባይደን የአሜሪካ ሕዝብ ድምፅ አግኝተው ወደ ዋይት ሀውስ ሲገቡ የመጀመሪያ ያደረጉት ነገር እኚህን ግለሰብ በማንሳት የቀድሞዋን ኃላፊ አማንዳ ቤኔትን በድጋሚ ሾሙ።
በሁለተኛው የዓለም ጦርነት ወቅት የናዚ ፕሮፓጋንዳን ለመገዳደር የተቋቋመው ቪኦኤ በ50 የተለያዩ የዓለማችን ቋንቋዎች መረጃዎችን የሚያሰራጨው ቪኦኤ በሳምንት ከ360 ሚሊዮን በላይ ሳምንታዊ አድማጮች ያሉት ቪኦኤ በትራምፕ አልተወደደም። የፕሬዝዳንቱ ትዕዛዝ የቪኦኤ እናት ኩባንያ በሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ላይ ያነጣጠረ ነው። ቪኦኤ እና በእናት ኩባንያው የሚደገፉ ጣቢያዎች 400 ሚሊዮን አድማጮችን እንደሚያገለግሉ መረጃዎች ያሳያሉ።